ሰብአዊነት ወይም ሰውነት ሰውነት የሚል ኢሰንስ ሰውነት የሚል ሪያሊቲ አለ። ሪያሊቲ ስትል አልገባኝም። ሰውነት የሚል እኔ እናንተ እኮ ዝች ፓርት ነው እንደለያየው። እሺ አዎ ሰውነት አይ መለያየትማ ጥሩ ነው። የግድ አንድ መሆን የለብንም። ተለያይተን በልዩነት አንድነት የሚባል ነገር አለ። እንደ ኢትዮጵያውያን እንደ ኢትዮጵያ ማለት ነው። እሺ ማለት በልዩነት አንድ የሚል ሪያሊቲ ስትል አልገባኝም። ሰውነት የሚል ሪል የሆነ ነገር ሪያሊቲ ማለት በራሱ መቆም የሚችል ነገር ማለት ነው አይደለም? ሪያሊቲ እውነታ ነው። አማርኛ እውነታ የሚል ቃል ማለት ነው አለ። ትርጓሜው እኮ ገብቶኛል፣ ግን በራሱ መቆም የሚችል ስትል እሱ ፓርት ነው ያልገባኝ። ኤሰንስ ያለ አካል በራሱ የሚቆም ነገር ነው እያልከኝ ያለው ወልድ ህይወት? አዎ አንተ የጠቀስከው የሰው ሴንስ ሰውነት ወይም ሰው የሚል የሰዎችን ባህሪ የሚገልጽ የሰዎች ባህሪ የሰዎች አትሪቢዩት መገለጫ ነው የሰው ሰውነት የሚለው። ይህ ሰውነት የሚለው የሰዎች መገለጫ ከሰዎቹ ውጪ ከሰዎቹ ኤግዚስተንስ አለው ወይ ነው? አዎ በጣም ጥሩ፣ እንደዛ ማለት ነው። ከሰዎቹ ውጪ ኤግዚስት አያደርግም። አይ የለውም። ግን ሶስቱም ኤሰንሳቸው አንድ ነው። ሶስቱም ሰውነት የሚባል ኤሰንስ ነው ያላቸው፣ ሰብአዊነት የሚባል ባህሪ ነው ያላቸው። ከሶስቱ ውጭ ግን ኤሰንሳቸው ኤግዚስት አያደርግም። አዎ በቃ እሱ ነው። እሱ ምንድነው መሰለ የኤሰንስን እነዚህ የሳይንስ ሰዎችና የፍልስፍና ሰዎች ሁለት አይነት ኤሰንስ እንዳለ ነው የሚናገሩት። አንደኛው ሴንስ ፕራይመሪ ሴንስ እና ሴኮንደሪ እኛ በምናውቀው እናወራ። አሁን የሰዎቹ የፈላስፎቹ አሁን ያልከው እንደዛ ነው። እሺ ምን አሁን ያልከው የሰዎች ሴንስ የፍጡራን ሴንስ ማለት በራሱ አይኖርም፣ በራሱ ህልውና የለውም። ስለዚህ ራሱን ኤግዚስተንስ የለውም ኤሰንስ። የሰውም የፍጡራንም ራሱን ችሎ ኤግዚስተንስ የለውም። በጣም በትክክል ጥሩ። እሱ ነው ጥሩ ነው ያነሳው። ስለዚህ ራሱን ችሎ ኤግዚስተንስ ስለሌለው የሰዎቹ ኤሰንስ ከሶስቱ አካላት ውጭ ወጥቶ ስለማይታይ ምንድነው እያልከኝ ያለው አንተ? ሶስት ሰዎች እንጂ አንድ ሰዎች አይደሉም ነው? አዎ ሶስት ሰዎች ይባላሉ። ስለዚህ አንድ ሰው ይሄ ቅድስት ስላሴ ይባላል። ስዕሉን አመጣው። ስንት አምላክ ነው የሚታየው ወልድ ህይወት? ይሁን አንተ እንግዲህ እኔ ልጅ ነህ፣ በጣም ልጅ ስለሆንክ ምናልባት መሰረት ትምህርት የጀመረበትን ታውቃለህ? ችግር የለውም እሱን ችግር የለውም። በኢትዮጵያ ለምን መሰለህ መሰረተ ትምህርት የሚባለውን ነገር እኔ አላውቀውም። እኔ ልጅ ነኝ እኮ ብለኛል። ለዛ ነው። አይ ለሌላ አይደለም፣ እንደው እንትን ላይ እንዲያደርግ ነው። መሰረት ትምህርት ላይ ደርግ ምን ያደረገ በቲቺንግ ኤድስ አስተምሮ አለ። በቲቺንግ ኤድስ አስተማሪዎች ያለ ቲቺንግ ኤድስ የሚያስተምር መኖር የለበትም ሲባል የማሽላ ገዳ አለ። ያ ማሽላ ገዳ ይላጥና በማሽላ ገዳ ፊደላት ተሰሩ። ወልድ ህይወት እየተላጥክብን ነው። እሺ አሁን ፊደል ተሰራና ዘና እንዲያ ፊደል ተሰራና ያኔ ደግሞ እድሜ የለም ሁሉም መግባት አለበት ተባለና ሽማግሌዎች አባቶች ገቡ። ስለዚህ አንዱ አስተማሪ የሁለት ፊደል አንስቶ አንድን አባባ እቺ ማናት አለ። እቺ ማናት አለ። አገዳ ነው አሉ ሰውየው። አገዳ ነው አሉ። እሱ እንግዲህ በአገዳ የተሰራች ፊደል ቀን ሰርቶ ነበረ። ጠየቀው። ቀን ሰርቶ እቺ ማናት አለ። አይ አገዳ ነው አሉ።
ስለዚህ አሁን እንደዚህ ስንት ከፊት አምላክ ነው የሚታዩት የሚታየው? አሁን ወልድ ህይወት ወረቀት ነው እንጂ ምስል ነው እንጂ ከፊት የሚታዩ አማልክት አይደለም፣ አምላክ አይደለም። አማልክት ያልከውበት ምክንያት ግን ምንድን ነው? አማልክት አይደሉም ማለት ነው። አማልክት የሚባሉት ከእውነተኛ አምላክ ያልሆኑት ማለት ነው። አምላክ የተባሉ ግን ይሄ አሁን የተሳለው ይሄ ስዕል ስላሴን ሪፕሬዘንት የሚያደርግ ነው። ቅድስት ስላሴ ተብሎም ተጽፎበታል። ስለዚህ ስላሴን ሪፕሬዘንት የሚያደርገው ይሄ ስዕል አሁን በዚህ ስዕል ውስጥ ስንት አምላክ ነው የሚታይ ብዬ ነው እኔ የጠየኩ። አንተ ደግሞ ስለ ወረቀት አይደለም ባይዘው፣ ይሄ ወረቀት አይደለም። ያው ፎቶ ወረቀት ነው። ይሄ ወረቀት ነው፣ ፎቶ ነው። ታብሌት ላይ ነው የከፈትኩት። ኧረ ቆይ ፎቶ ነው ይሄ፣ ወረቀት ነገር የለውም። አዎ ፎቶ። እሺ የወረቀት እሺ። ስለዚህ አሁን አንድ ጥያቄ ልጠይቅህ ወልድ ህይወት፣ እዚህ ጋር ይህንን ምስል እንለፈው። አብ አለ፣ ወልድ መንፈስ ቅዱስ አለ። ያው ይህንን ስር ችግር የለውም ባላይ ያልፈዋል። ጥሩ። ያኛውን ለምን እሱ ስለማግባባ ነው። ያኛውን ለምን ወረቀት ነው እንዳላልከው አልገባኝም። ስለ ሰዎች ውስጥ ጠይቀህ ወረቀት ነው አላልክም። ቀጥታ ነው 3 ሰዎች ናቸው ያልከኝ። አሁን የአብ የወልድና የመንፈስ ቅዱስ ኤሰንስ የአብ የወልድ የመንፈስ ቅዱስ ኤሰንስ ከአብ ከወልድና ከመንፈስ ቅዱስ ውጭ ህልውና አለው ወይስ የለውም? ኤግዚስተንስ አለው ወይስ የለውም? ወልድ ህይወት የአብ የወልድ የመንፈስ ቅዱስ ኤሰንስ፣ ለዛ ነው ቅድም ከለከልከኝ እንጂ ሴኮንደሪና ፕራይመሪ ብዬ አምጥቼ ነበረው። የአብ የወልድ የመንፈስ ቅዱስ ኤሰንስ ሰብስተንስ ነው። በራሱ ህልውና ያለው በራሱ ኤግዚስት የሚያደርግ ነው። ኤግዚስት የሚያደርግ ማን ነው? በራሱ ኤግዚስት የሚያደርግ የምትለው የት ነው ያመጣኸው? አንደኛ ይህንን ኢንፎርሜሽኑን ራሱ ከየት ነው ያመጣኸው? አንድ ሁለተኛ ኤሰንስ ወይም ባህሪ ከአካል ከፐርሰን ውጪ ኤግዚስተንስ አለው አልከኝ። ኤግዚስተንስ ካለሽ ማን ነው ያ ኤግዚስተንስ? ማን ነው? ማንነት አለው ወይስ የለውም? አዎ ማንነት ስንል ማንነቱ 3ቱ አካላቱ ናቸው። ማንነቱ ከ3ቱ አካላት ውጭ ግዑዝ ነገር ነው። ግዑዝ ነገር አለ። መንፈስ ነው። እግዚአብሔር ከየት አመጣው ያልከውን ሳልመልስልህ መንፈስ ነው። መንፈስ ነው ስትል ምን ማለት ነው? መጽሐፍ ቅዱስ ምን ይላል መሰለህ? እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው ይላል። መንፈስ ማለት በቦታና በጊዜ የማይገደብ ረቂቅ ነገር የሆነ በተፈጥሮ አይን የማይታይ በቦታና በጊዜ አይገደቡ መላእክት መናፍስት ናቸው። እግዚአብሔር መናፍስት ተብለው ተጠርተዋል። መላእክት በቦታና በጊዜ ይገደባሉ። መንፈስ አይደሉም አሁን ማለት ነው። እኔ ስናገር ስለ እግዚአብሔር መንፈስነት የሚጠይቅ መስሎኝ ነው። እግዚአብሔር መንፈስ መላእክት ይገደባሉ እኮ። መንፈስ ማለት ማለት ነው ያልኩህ እንጂ መንፈስ ማለት መንፈስን ዲፋይን ስታደርግልኝ አንተ በሁሉም ቦታ የሚገኝ ረቂቅ ምጡቅ ምናምን አልከኝና እንደዛ ከሆነ መላእክትም እንደዛ ናቸው ወይ? መላእክትም መንፈስ ስለሆኑ ካልሆነ ግን ረቂቅ ነገሮች ናቸው። ካልሆነ ባይዘዊ የአንተ የስላሴ ኮንሴፕት አንተ የተረዳኸው ቆይ እመጣልሃለሁ እሱን። ግን ይሄ አንተ መንፈስ የምትለው አካል ከሶስቶቹ ውጭ ከሶስቱ የምትለው አካል ልበል መንፈስ የምትለው ነገር ከሶስቶቹ ውጭ ከሶስት አካላት ውጭ ኤግዚስተንስ አለው የምትለኝ ከሆነ ወይ ማንነት አለው እያልከኝ ነው፣ አለያ ደግሞ ምንነት ከማንነት ውጭ ኤግዚስት እያደረገ ነው እያልከኝ ነው፣ ወይም ያደርጋል እያልከኝ ነው። ያ በራሱ የዚህ የማንነት የአካላቱ ምንጭ ነው። ያ ኤግዚስት የሚያደርግ የማንነቱ ምንጭ ነው። በራሱ ኤግዚስት የሚያደርግ ህልው የሆነ ሰብስታንስ የሆነ ወይም ደግሞ ቢንግ የሆነ ህላዌ የሆነ የሶስቱ አካላት መነሻው ነው፣ ምንጩ ነው። ስለዚህ ያ ሶስቱ አካላት በሶስቱ አካላት የተገለጠው ያ ራሱ ያ አንዱ መንፈስ ነው እኮ። ማን ነው ያ አንዱ መንፈስ? ማንነት የለውም። ያህዌ ነው።
ስለዚህ ወይም ማንነት ደግሞ አለው ያህዌ። አሁን አንተ ያልከኝ ያለኸው ያህዌ የሚባለው መንፈስ ወይም ኤሰንስ በአብ በወልድና በመንፈስ ቅዱስ ውስጥ ተገልጦ ይኖራል ነው የምትለኝ? በጣም ጥሩ፣ በጣም በትክክል ራሱን የገለጠው በእነዚህ በሶስት አካላት ነው። ይህ ያህዌ ራሱን የገለጠው በሶስት አካላት ውጪ ደግሞ ኤግዚስተንስ አለው እያልከኝ ነው? አትነጥለውም። ልክ እንደ ሰው ነፍስና እንደ ሰው ስጋ ነው። አትነጥለውም። ምክንያቱም ካልነጠልከውማ ሰውነት የሚባለውንም ነገር እንደዛው ነው ማየት ያለብህ። አሁን ካልነጠልከው ሰውነትም እኮ አይነጠልም። ተነጥሎ ኤግዚስተንስ እኮ የለውም ሰውነትም። እዛ ላይ ልዩነት ምንድን ነው መሰለህ? ልታወራ ነበረ ትቀጥላለህ። አንዴ ይቅርታ። ወየ ወልድ ቀጥል። የሰውነቱን ልዩነቱ ምንድን ነው መሰለህ? የሰውነት ያ አካሉ የዛ የኢሴንሱ ምንጭ ነው። ኢሴንሱ የሰውነት ነጸብራቅ ነው፣ መገለጫ ነው። ያ ሰውነት የአካላቱ መገለጫ ነው። ልዩነቱ ወደ መለኮት ስትመጣ ወደ እግዚአብሔር አካላቱ መገለጫ ነው። አልገባኝም ወልድ። ያ ሰውነት የአካላቱ መገለጫ ነው አልከኝ። ሰውነት አሁን ያ ሰውነት ባህሪ ነው አይደለም? ባህሪ ነው ወይም ደግሞ ባህሪ የምንላቸው ነገሮች ናቸው አይደለም? ያ ባህሪ የባህሪ ምንጩ የባህሪው መነሻው እነዛ አካላቱ ናቸው። የሰውየው አካል ነው። ሰውየው ከሌለ ያ ባህሪ አይኖርም። የመለኮት ግን ተገላብጦሽ ነው። በምን አወቅ? የመለኮት ግን ነገርኩህ። በምን አወቅ ለምትለኝ መጽሐፍ ቅዱስ እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ደግሞ በቦታና በጊዜ የማይገደብ መሆኑን መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ አካላቶቹ በቦታና በጊዜ ይገደባሉ። አካላቶቹ ራሱ እኮ ነው። እሱ ላይ ነው አሁን ልዩነቱ ያለው። ማንግባባው እሱ ላይ ነው። ራሱ እኮ ነው በሶስቱ አካላቶች የተገለጠው፣ ሌላ አይደለም። ያ ኤሰንስ ነው በሶስት አካላት የተገለጠው። ያ ራሱ ምን እያልከኝ ነው? ያ ኤሰንስ ነው፣ ያ ራሱ ነው ምናምን ስትልከው ኦልሬዲ ማንነት እየሰጠህ ነው። ያህዌ የሚባል ኤሰንስ ምናምን አልከኝ። ማንነቱ እኔም እግዚአብሔር ማን ነው አልኩ። ማንነት ካለው አራት ልታደርጋቸው ነው። አንዱ አካል በሶስቱ አካላት ውስጥ ተገልጦ የሚኖር ማለት ነው። ያህዌ የሚባል አንድ አካል አለ። እሱ በሶስት አካል ውስጥ ተገልጦ ይኖራል ልትለኝ ነው? አራት ይኸውልህ፣ አራት እንዳይባል ያ አንዱ ከነዛ ከሶስቱ የተነጠለ ሌላ አካል ቢሆን ነው አራት የምትለው። በሶስቱም እየተገለጠ የሚሰራው የሚኖረው ያ አንዱ ራሱ ከሆነ ስለዚህ አራት አይሆንም። ሎጂካሊ አንተ እኮ ብለኸኛል፣ ኤግዚስተንስ አለው እኮ ብለኸኛል። ከሶስቱ ውጭ ኤግዚስተንስ አለው ወይ ስልህ አዎ አለው አልከኝ። ስለዚህ ከሶስቱ ውጭ ኤግዚስተንስ ያለው ይሄ አንዱ አካል በሶስቱ አካላቶች ውስጥ ተገልጦ የሚኖር ከሆነ አራተኛ አካል ነው የሚባለው። አሁን አንተ እኮ ምን እያደረከው መሰለህ ወልደ ህይወት፣ አንድ ነገር ልንገርህ። አንተ እያደረክ ያለኸው የሆነ እርኩስ መንፈስ ታውቃለህ ወልደ ህይወት? እርኩስ መንፈስ ለምሳሌ በእኔ ውስጥ ሊገባ ይችላልና ይለፈልፋል። በእኔ ውስጥ ገብቶ ይለፈልፋል። ያ እኔ አይደለሁም። ያ እርኩስ መንፈስ ግን በእኔ ውስጥ ገብቶ ራሱን ገልጧል። ማነህ ሲባል ሁሉ ገሌ ነኝ ምናምን ይላል፣ ይዘባርቃል። ራሱን ገልጧል ማለት ነው። ግን ራሱን የቻለ ደግሞ መንፈሳዊ የሆነ ኤግዚስተንስ አለው። የአርኩስ መንፈስ ራሱን የቻለ ማንነት አለው። ግን እኔ ውስጥ ገብቶ ግን ያው በእኔ አካል እየተጠቀመ ይሰራል ነው። አንተ መለኮትን እየወሰድከው ያለ ኮንሴፕቱ ተመሳሳይ ነገር ነው። ምንድነው? ራሱን የቻለ ኤግዚስተንስ አለው፣ ግን በሶስቱ አካላቶች ውስጥ ነው እየሰራ ያለው ነው እያልከኝ ያለው። በጣም ጥሩ ምሳሌ አምጥታል። እንደውም በጣም ግልጽ የሚያደርግ ምሳሌ ነው ያመጣው። እግዚአብሔር ይባርክ። አጋንንት በሰው አካል ውስጥ ገብቶ ይናገራል፣ ይለፈልፋል። ያ አካል ግን የዛ የአጋንንቱ አካል አይደለም። ታውቃለህ? በሌላኛው አካል ከሱ ተነጥሎ በሚኖር አካል ውስጥ ገብቶ ነው የሚለፈልፈው። አየህ ልዩነቱን? ያህዌ ግን እግዚአብሔር
በሌላኛው አካል ከሱ በተነጠለ አካል ውስጥ ገብቶ አይደለም የሚሰራው። ያ የራሱ አካል ነው። ልዩነቱ ስለው የራሱ አካልና ስንት አካል የራሱ ነው ያለው? አካልና በሌላ አካል ይሄ ያህዌ ያልከው ይሄ መንፈሱ ከሶስት አካላቶች ውጪ ኤግዚስተንስ አለው ካልክ ምን ላይ ነው ኤግዚስተንስ ያለው? ከሶስት አካሎች ውጪ ኤግዚስተንስ አለው አላልኩም። አንተ ከሶስት አካላት ውጪ ቆየኝ አይደለም። በደንብ አስታውሳለሁ። በስሜት እየተናገርኩ ስላልሆነ በደንብ ነው። ቶቹ የኤሰንሱ ምንጭ አይደለም። ተገላብጦሽ ብዬ የገለጽኩልህ ቃል እሱን ለመግለጽ ነው። ምንጭ ስትል ምን ማለት ነው? ምንጭ ስንል ያ ራሱ ምንጭ ስንል መነሻው መሰረቱ መነሻ አላቸው ማለት ነው። መሰረቱ መነሻው ኢሰንሱ ነው። አዎ ኢሰንሱ ነው። ያ ኢሰንሱ የአካላቶቹ አላቸው ያልክ ነው ወልድ። አዎ አልኩ እኮ እሱን እያልኩ ነው። ስለዚህ እነሱ መነሻ ካላቸው ከምንጩ በፊትም የማይቀድሙ ከሆነ ከጊዜ በኋላ ነው ማለት ነው። አንተ እንደምትለው ሶስት አካል የሆነ በሶስት አካል ውስጥ መኖር የጀመረ ልክ ኦርቶዶክሶች ጋር ብዙ ጊዜ ስትነጋገሩ ሰማለሁ። ልክ ኦርቶዶክሶች እንደምናገሩ ፀሐይ፣ ብርሃን፣ ሙቀት ብሎ ይልና ፀሐይ ከሙቀት ተለይቶ የነበረበት ጊዜ የለም፣ ብርሃንም ከፀሐይ ተነጥሎ የነበረበት ጊዜ የለም ብሎ እንደምሉት መነሻ አለው ሲል ጊዜ በጊዜ የተለያዩ ማለት አይደለም። ይሄን ሐሳብ ይሄን ኮንሰፕት አያስረዳም። መነሻ አለ ምንጭ አለ ማለት ያንን ኮንሰፕት አያስረዳም። በጊዜ ከጊዜ በኋላ መጣ የሚለው አይገልጽልም። ታዲያ ምንጭ እንዴት ይባላል? ያ ራሱ ምንጭ እንዴት ይባላል? እሺ ቤዝ ልበል፣ መሰረት ልበል። መሰረቱ አካላቱ በዛ ላይ ተመሰረቱ ናቸው። አንዴ እስኪ ቆይ ረያን አለ አለው ግን ችግር የለውም። ጨዋታ አይረብሽም። እኔ አሁን ደጋግሞ እያስረዳኝ ነው። አይ ቶ በቃ አለ ጨዋታ ወይ ውጣ እናንተ። እኔ አሁን ደጋግሞ እያስረዳኝ ነው። ደጋግሞ እየገባኝ አይደለም። ስለዚህ ወይ ከኔም ሊሆን ስለሚችል ችግሩ ሰው ልቀይርለት ብዬ ነው። እሺ አንድ ደቂቃ እሺ ይሄ እንትን ደጋግሞ ነው የሚመጣ። ምንድን ነው የሚባለው? ሪስትሪክሽን እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። በብዜት ነው የጠራው። ወልደ ህይወት አለ አይደል እንዳትሉ፣ እሱ በነጠላ ነው ያለ አለ አለው ፒኪ ይሰማል አለ ተሰማለህ? ፒኪ ደህና ነህ? ደህና ነኝ። ሰላም ነው አለው። የሆነ ጥያቄ ነበረኝ ታውቃለህ? ርዕስ ለጥፈናል። አሁን ጥያቄ እያስተናገድን ሳይሆን እየጠየቅን ነው። ትሰማለህ? ረያ ቀጥል። ረያ ኦኬ። ወልደውት እንዴት ነው? ሰላም ነው አልሐምዱሊላህ። ይሄ በሶስቱ አካላት የተገለጸው ማን ነው ይባላል? ማን ነው? ወይ ደግሞ እሱ ብለህ ልትገልጸው የምትችለው ነገር ነው? ያህዌ ነው።
እንዴ ኔትወርክ እየተቆራረጠ ነው። ሰማለሁ። አዎ ትሰማለህ። አዎ ይሄ በሶስቱ አካላት የተገለጠው አምላክ ማን? ያህዌ ምንነት ነው? ያህዌ ምንነት ነው? ስም አይደል? ያህዌ ምንነት ነው? ያህዌ ምንነት ነው እና ቆይ ስም ከሆነ ቆይ ስም ምንነት ነው ማንነት ነው? ስም ምንነት አሁን ነው አንተ ማን ብለህ ስም ምንነት ማን ብለህ ምንድን ነው የምትለኝ? ማን ነው ብለህ የምትለኝ? ማንኛውም ኤግዚስተንስ ያለው ነገር ስም አለው። ማንኛውም ኤግዚስተንስ ያለው ነገር ስም አለው። እሱን አይደለም የጠየኩህ። ማን ብለህ ምንድን ነው የምትለኝ? ያው ስሜ ነዋ ወልደ ሕይወት ነው የምልህ። ማን? አዎ ስለዚህ አምላክ ማን ነው ብለህ ማን ነው የምትለኝ? ያህዌ ነው የምልህ። ስለዚህ ማን ነው ስልህ ማንነት ነው አይደለም የሚያመለክተው? ምንነትም ማንኛውም ህልውና ያለው ለምንነት ነው። ማንኛውም ህልውና ያለው ነው። ቆይ ሲም የሌለው ነገር እሱን አይደለም። ሲም የሌለው ነገር አለ። ቆየኝ። ሲም የሌለው ነገር መግለጽ ትችላለህ? ለምሳሌ ድንጋይ ስም አለው? አዎ ድንጋይ ነው። ድንጋይ ስሙ አይደል? ታዲያ በምን ነው የምትገልጸው? እሺ ዛፍ ማንነት አለው? አሁን ምን ዛፍ ለማለት ለምሳሌ ዛፍ ህይወት አለው? ዛፍ ህይወት አለው። ማንነትስ አለው? ዛፍ ህይወት አለው። ማንነት ማለት እኮ ፐርሰናሊቲ ማለት ነው አይደለ? ፐርሰን ማለት ነው አይደለ? ስለዚህ አምላክ ማን ነው ስለ ፐርሰን ማለት ነው። ያህዌ ነው አልከኝ። ፐርሰን ማለት ፐርሰን ማለት ወይም ደግሞ እኔ ማለት የሚችል ማለት ነው። ማንነት እኮ ሌላ ነገር አይደለም። ስለዚህ አምላክ ማለት ያህዌ ትለኛለህ። ያህዌ ማለት ማንነት ነው ማለት ነው አይደል? ያህዌ ምንነት ነው። ይህ ምንነት አምላክ ማን ነው ስለ ያህዌ ነው አልከኝ። በሶስት ማንነት ነው የሚገለጠው። በአንድ ማንነት አይደለም፣ በሶስት ማንነት ይገለጣል። አምላክ ማን ነው ስለ ማን ነው የምትለኝ? አምላክ እግዚአብሔር ነው የምልህ። እግዚአብሔር ማንነት ነው ምንነት ነው? እግዚአብሔር ምንነት ነው። ማን ነው እያልክ ምንነት ነው? እግዚአብሔር ነው አልከኝ። አይ ምንነት ነው ማንነት ነው ወይስ ምንነት ትለኛለህ? ማን ነው የሚለው ቃል ለምንድን ነው የሚያገለግለው? ማን ነው የሚለው ቃል ምንነትን ለመጠየቅ ነው ወይስ ማንነትን ለመጠየቅ ነው? ኖት ነሰሰርሊ ማን ነው ስላልክ ብቻ ለማንነት የተሰጠውን መገለጫ ብቻ የግድ ሲንግል ማንነትን አይሰጠውም። ሲንግል ማንነት አይሰጠውም። ለምሳሌ ለሌላ ነገር መጠቀም ትችላለህ። ድንጋይ ማን ነው? ዛፍ ማን ነው? ላም ማን ነች? ምናምን ትላለህ አትልም? ማንነት ለምንድነው ማልለው? የማልበት አልልም። ልክ ነህ። አልልም። ግራመር ነው። እኔ ምን ላድርግ? ያው እኮ እንትን ነው። አልልም ግን ለምንድነው ማልለው? ማንነት የላቸውም ብሎ ግራመር ነው። እኔ ሰዋሰው ነው አይደለም ያወቀርኩት። እንግዲህ ግራመር ስለሆነ አይደለም። ማንነት አላቸው የማይባለው ስሜት ፈቃድ ስለሌላቸው ነው። ፈቃድ፣ ስሜት፣ እውቀት ስለሌላቸው ነው። እነዛ ነገሮች ማንነት የማይሰጣቸው። ማን ነው ሲባል ስሜት ፈቃድ ማን ነው ካልኩ እንዴት ነው የምንነትን ነገር የምትነግረኝ? ማን ነው ስለ ይህ ምንነት? አሁን ለምሳሌ አንተ ማን ነው ብለህ ሰው ነኝ ትላለህ? ማን ነህ ብለህ እሱ ቀጥታ በዚህ ግራመር መሰረት ካልተገለጸ የምትለው ነገር ላይሰራ ይችላል። ለመንፈሳዊ ነገር ለመለኮታዊ ነገር ላይሰራ ይችላል። ለምንድን ነው አንተ ለስላሴ ብለህ ግራመርን እየሻርክ እኮ ነው። ግራመርን እያፈረስክ ነው። ስላሴ ራሱ ያለ ግራመር ቋንቋ ወሳኝ ነገር ነው፣ አይገለጥም። ስላሴ ያሉና ቆይ ስጦታ አንዴ አንዴን ጨርስ።
ወልዴ ምንነትና ማንነት ላይ በጣም እንትን አለ። አሁን አንተ ችግር አይባልም ምንነትና ማንነት የሚለው ላይ ማለት ነው። አምላክ ማን ነው ስለ ያህዌ ካልከኝ ወይም ደግሞ እግዚአብሔር ካልከኝ በጣም ግልጽ ነኝ ማለት ነው። እኔ በጣም ግልጽ ነኝ። በደንብ ነው የምረዳው የምናገረው ነገር። ስለዚህ ስለምረዳው ነገር ነው የምናገረው። ማን ነው ያልከው? ያህዌ ያልከው ያህዌ ምንነት ነው ማንነት ነው ያልከው? ያህዌ ምንነት ነው። በማን የተገለጸበት ምክንያት በማንነት ስለሚገለጥ ነው። ይህ ምንነት በማንነት ስለሚገለጥ ሰው የሚጠራው በምንነቱ ነው በማንነቱ ነው። የሰው ለእግዚአብሔር አይሰራም። ሰው በአንድ በተወሰነ አካል ፐርሰን በማንነት ነው በምንነት ነው የሚጠራው? በማንነት ነው። ስለዚህ የፐርሰኑ አሁን የግል ስሙ ወይም ደግሞ ለምሳሌ የግል መለያው ማንነት ነው አይደል? ምንድነው ያልከኝ? የግል አሁን ለምሳሌ ያህዌ የምትለው የግል እንትኑ ነው አይደል? በቃ የግል መለያው ነው። ሌላ ያህዌ የለም። አንድ ያህዌ ነው ያለው። አንድ ወልዴዎት ነው ያለው። የግዴታ አንድ ማንነት ብቻ አይሆንም ነው ያልኩ። የግዴታ አይሆንም። የግዴታ አትገድበውም። ምክንያቱም የግዴታ አይሆንም። ለመሰለ የግዴታ ሊሆን አይችልም። ለመሰለ አንድ ምንነት በሶስት ማንነት ስለሚገለጥ ማን ነው ለምትለው ጥያቄ ያህዌ ብዬ የገለጥኩ በሶስት ማንነት ስለሚገለጥ ነው። ስለዚህ የግድ ማን ነው የሚባል ነገር የግድ በአንድ አካል ብቻ መገለጥ አለበት የሚለው ድምዳሜ ላይ መድረስ አይቻልም። ስለሱ ነው የምታወራው? ስለሱ መች አወራን? እኔ የጠየቅኩ እኮ ስለ አንድ ማንነት ነው ሶስት ማንነት ነው አይደለም የጠየቅኩ እኔ። ስለሱ እኮ ነው የምታወራው። ጥያቄ ራሱ ጥያቄ ወደዛ ነው የሚያወራው። አምላክ ማን ነው ስለ ያህዌ አለ። ቆይ የወደፊቱን አስበህ ለምን ትጨነቃለህ አንተ? አሁን ፊት ለፊት ላይ መጠየቅን ነገር በትክክል መለስልኝና ወደ የወደፊቱ ከአሁኑ የተነጠለ አይደለም። ታውቃለህ? ዲፌንሲቭ ሜንታሊቲ ላይ ሆነ ራስን ዘግተህ። ስለዚህ እንዲህ ይጠይቀኛል ብለህ አታውራ። ቆይ አንዴ ወልዴዎት እንዲህ ሆናል ወደፊት እያሰብክ ነው። አሁን እንዲህ ሊጠይቀኝ ነው ብለህ እያሰብክ እኮ ነው። ምን መፍራት ነው? ቆይ ማሰብ የፍርሃት መገለጫ ነው ብሎ ያለ ማን ነው? አንተ ራስህ የግራመር ማሰብ የፍርሃት መገለጫ ነው ብሎ ያለ ማን ነው? ማን ነው እንደዛ የሚል ቲዮሪ ያስቀመጠው? አንተ እኮ ነው ወደፊት አስበህ ይሄን ይጠይቀኛል ብለህ የፈራው እኮ ነው። ወደፊት አስቤማ ነው የሚያወራው። ወደፊት ሳላስብ አላወራ። ትክክለኛው ነገር ከመናገር ልትከለከል ይገባል። ስለዚህ ወደፊት ትጠይቀኛለህ ብለህ መፍራት አይጠበቅም። ወደፊት ማሰብ ፍርሃት አይባልም። እንደገና እንጀምር። ወደፊት ማሰብ ፍርሃት አይባልም። ገብቶሃል? ጭንቀት ነው። ወደፊት ማሰብ ፍርሃት አይባልም። ጭንቀት ነው የሚባለው። እንደገና እንጀምር። እንግዲህ ያው በአንተ ትርጉም ይሆናል። ስለዚህ ወደፊት ሳስብ የማወራ እንደገና እንጀምር። የማወራ ሾርት ምንድነው? ሾርት ሚሞሪያም ይባላል። ወደፊት ሳስብ የሚያወራ አረጋጋው። ቆይ በስሜት አይደለም እንትን የሚሰበከው እና አንድ ሚዩት አድርግ ወልዴ። ቆይ ፍርሃት፣ ጭንቀት፣ ፍርሃት ምናምን የሚል ምን አመጣቸው? ምን አመጣው? እሱ ዝም ብሎ ሀሳቡን ያወራ። ሀሳቡን ዝም ብሎ በምን አወቅ? መጨነቄን በምን አወቅ? ሌላ ነገር አላልኩም ወልዴ። ቦታ እንዲያረጋጋው እኮ ወደፊት እንዲህ ይሆናል እያልክ ስለ በቃ እሺ ሪያን ላውራ እንደ እንደነድኝ ክርስቲያን ነኝ። ግን የእነሱ እንትን አይደለም። በክርስትና ባይዞ ብዙ እንትኖች አሉ ታውቃለህ። እዚህ ጋር በተለጠፈው የትኛው ወደ ዲኖሚኔሽን እዚህ ጋር መልሶ መልስ ስላለ ማለት ነው። ክርስቲያኖች ሶስት አምላክ ነው የምታመልኩት የሚለው እዚህ ጋር ተለጥፏል። የትኛው ዲኖሚኔሽን አንተ ከየትኛው ዲኖሚኔሽን ወይ ከንግግር ልትለይ ትችላለህ። ቆይ አንዴ ስለዚህ ትንሽ እንትን ልበል። እዚህ እየተወራ ያለው አክቹዋሊ እናንተ የምትጠይቁት ስለ ስላሴ ነው መሰለኝ። ስላሴ ምን ነገር አክቹዋሊ በጣም ስለ ያልተጻፈ ነገር ነው። ጣዖት ነው እንደሆነ ያለው ከፒኬ ጋር አውራ። በቃ ርዕሱ የሱ ስለሆነ ፒኬ አለ። ፒኬ አለ።
ኧረ ወልዴ አትሂድ ወልዴ ግራመሩን አስተካክለናል። አለው እየጠራኝ ነበር ረያን። ወልዴ ሄደ ተናዶ። እኔ ላናድድ አይደለም ፒኬ እንደነድ አለው ለስጦታ አትጨነቅ ስለሆነ ሄደው አማን ነው እንትን እዚህ ጋር በለጠፍከው ላይ የሆነ እኔ የማምንበትም ነገር አለ ታውቃለህ። እኛ አክሰፕት የማናደርገው ነገር ነው አክቹዋሊ የስላሴ ምን ነገር እነሱ በኒቅያ ጉባኤ ተሰብስበው የሰገዱት ነገር ነው እና አይደለም ልንገርህ ብዬ ነው እዚህ አክቹዋሊ ሪሱን ስላየው ነው በሪሱ ተሰርቼ አይደለም ማውራው። አይ ቆይ መጀመሪያ እንተዋወቅ አይሻልም? ስጦታው ነኝ ብያለሁ። ክርስቲያኑ ስጦታው ነኝ። አዎ እኮ ክርስቲያን ስትል አሁን አንተ ያው እንደምታውቀው በስላሴ የሚያምን አለ ማያምን አለ። ስለዚህ መጀመሪያ አላምንም ለዛ። እሺ ስንት አምላክ አለ ብለህ ነው የምታምነው? ስጦታ አንድ አምላክ ነው አለ። በአካል ስንት ነው? አንድ ነው። ማን ነው እሱ አምላክ? እግዚአብሔር። ኢየሱስ አምላክ ነው ብለህ ታምናለህ? ኢየሱስ ራሱ አምላክ ነው። ዮሐንስ ወንጌል ላይ ቃልም መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም ስጋ ሆኔ ነው የሚለው እንጂ ሌላ አምላክ ሰማይ ላይ ያለው አባት ልጁን ላከ አይደለም መጽሐፍ ቅዱስ የሚለው። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ስጋ ሆኔ ነው የሚለው። እሺ ጥሩ። ኢየሱስ አብ ነው ብለህ ታምናለህ? ስጦታ ኢየሱስ አብ ነው ላሳይ እችላለሁ። ትንቢተ ኢሳይያስ ላይ ኧረ ችግር የለውም እኔ ያሳየኝ እያልኩ አይደለም፣ ግን እኔ አሁን አንተ አይደለም በኤቪደንስ ነው የምናወራው። እያንዳንዱን በነገር እሱ ሳይዘጋጅ መጥቶ ሊሆን ይችላል። አክቹዋሊ ላይ ስክሮል ሳደርግ ነው ያገኘሁት። እዚህ እንትኑ ተመችቶኝ ነው እዚህ ፊት ያለው ጽሑፉን አይቼ ነው የገባሁት። ጥሩ እሺ። ስለዚህ ኢየሱስ አብ ነው ብለህ ነው የምታምን? አዎ እሺ። ስለዚህ ኖርማሊ ሐዋርያት ቤተክርስቲያን የሚባለው ወይም ደግሞ ኦንሊ ጂሰስ ነው ማለት ነው። አይ ቲንክ ሐዋርያት ነው የሚባለው መሰለኝ። ነኝ ልክ ነህ፣ አልተሳሳትኩም። እሺ ጥሩ። ኢየሱስ ክርስቶስ መስቀል ላይ ሆኖ ማንን ነው ሲጣራ የነበረው እንዲያድነው? እኔ እኮ ብያለሁ እኮ እሱን ነገር እኮ ቀድሜ እዛ ጋር አውርቼ ነው የመጣሁት። እዚህ ጋር ቀድሜ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ስጋ ሆነ ነው። ገብቶኛል፣ ሀሳብ ገብቶኛል። እንደዛ ማለት ሌላ አምላክ ሰማይ ላይ ቁጭ ብሎ ወደ አምላኩ የጸለየ ነው ማለት ይሄ ኮምፕሊት ስህተት ትምህርት ነው። እኔ አሁን ስለ ስህተቱ አይደለም የጠየኩ ስጦታ። ኢየሱስ ክርስቶስ ሲለምን ሲጸልይ ከስቅለቱ ለመዳን ሲለምንና ሲጸልይበት የነበረው ወደ ማን ነው ነው የኔ ጥያቄ። እየለመና ነበር። አክቹዋሊ እየለመነ ነው አይደለም፣ ወደ ነው የሚለምነው እሱ ራሱ አምላኩ ነው። ስለዚህ ወደ ማን ነው እየለመነ የነበረው? እየለመነ አልነበረም? ሉቃስ 22:40 ጀምሮ ይህች ጽዋ ከኔ ትለፍ እያለ ሲማጸን የነበረው በፍርሃት ማንን ነው ሲለምነው የነበረ? እየለመነ አይደለም? ስጦታ አምላክ ሆኖ እንዴት ነው የሚፈራው? ለማን ነው የሚፈራው? አምላክ እኮ ማጥፋት ይችላል፣ ማኖር ይችላል። የፈጠረን አምላክ ለማን ነው የሚፈራው? እዛ ጋር በፍርሃት እያጣጣረ ሲል ምን እያለ ነው? ማንን ነው ሲፈራ የነበረው? ለምንድን ነው የሚፈራ የነበረው? አምላክ አይፈራም ካልክ ስለዚህ ኢየሱስ አምላክ አይደለም እያልከኝ ነው? ኢየሱስ አምላክ ነው እያልኩ እኮ ነው። አምላክ ነው እያልኩ ከሆነ እዛ ጋር ሲጣጣርና ሲለምን ሲያለቅስ የነበረው ማን ነው እያልኩ ነው። ኢየሱስ አይደለም። ኢየሱስ ነው ካልከኝና በኋላ ላይ ኢየሱስ ደግሞ አይጣጣርም፣ አይለምንም፣ አይጸልይም ካልከኝ ማን ነው እዛ ጋር ሉቃስ ላይ እየጸለየ የነበረው? ስልክ በቃ አስተናግደህ ተመለስ። ወይ አልሰማሁም፣ ስልክ ገብቶብኝ ነበር። ቆይ አንዴ ልክፈትልህ። ይኸው አሁን እዚህ ጋር ቁጥር 41 ጀምሮ ከእነርሱም የድንጋይ ወርወራ የሚያህል ራቀ፣ ተንበርክኮም አባት ሆይ ብትፈቅድ ይችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር ይላል። ከሰማይ ወጥቶ የሚያበረታ መልአክ ታየው፣ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። እንደዚህ የነበረው ኢየሱስ ክርስቶስ ለማን ነው ሲጸልይ የነበረው? በፍርሃት ይሄ ለእኛ ምሳሌ እንዲሆን ነው እንጂ አምላክ ፈርቶ እንትን ብለው አይደለም። ይሄ ለእኛ ምሳሌ እንዲሆን ነው። ለእኛ ምሳሌ እንዲሆን የምለው የሰው ልጅ ማለት ነው እንደኛ የሰው ልጅ ሆኖ ባይመጣ ነው። ምሳሌ እንዲሆን ማን ነው እያለቀሰ ሲጸልይ የነበረው? ለአንተ ምሳሌ እንዲሆን ከእንባ ጋር ምናምን ተብሎ የተቀመጠው ስለዚህ ክስተት ነው። እና ማን ነው ያ አካል? በዚህ አካባቢማ ከአንተ ጋር መግባባት አንችልም። ዲስሪስፔክት ነው አክቹዋሊ።
ጥሩ በቃ እሺ። ስለዚህ አንግባባም ማለት ነው። ይሄ ዲስሪስፔክት መስሎ እየተሰማ ከሆነ እኔ ምንም ልረዳህ አልችልም። ስጦታ ማለት ምን አደረገ? አይቶ አይደለም አምላክ በቃ ደንግጦ ምናምን ያስታውቃል አይባልም። እኮ አምላክ እንዲህ እኔ ነኝ እንዲህ ያልኩት። እላይ ከፍቼልሃለሁ እኮ አይታይም እንዴ? በፍርሃት ሲጣጣር አጽንቶ ይጸልይ ነበር የተባለው። እኔ አንድ ቃል ጨምሬያለሁ መጽሐፍ ከዚህ ቅዱስ አንተ ከተጻፈው ላይ። የምታወራው ወርድ አይደለም። እዚህ ይሄን ለመረዳት መጀመሪያ በመንፈስ ቅዱስ መሆን አለበት። እንደ ስድብ ባብ አይደለም። እምባ ያልኩህም እኔ አይደለም። ቆይ አንዴ እየሰማ ስጦታ እምባ ያልኩህም ይሄን አይደለም እየሰማሁ ነው እኮ። እሱ በስጋው ወራት ብሎ ከእምባ ጋር ይጸልይ ነበር ከሞት ሊያድነው ወደሚችል አካል ያለም ጳውሎስ ነው። አይ ቲንክ እኔ አይደለሁም እንደዛ ያልኩት። እሱንም ከፈለክ አሳይሃለሁ። እኔ አንድ ቃል አልጨመርኩም ከተጻፈው ውጭ። አንተ ዲስሪስፔክት ነው ካልከኝ ሉቃስ ነው ዲስሪስፔክት እያደረገው ያለ አምላክህን እንጂ እኔ አይደለሁም። እኔ የተጻፈውን ብቻ ነው ነበር። እንደዛ ሳይሆን መጀመሪያ ይሄን ለመረዳት እንደ ሌሎች ሊቦለድ እንትን እንደምታነበው መጽሐፍ አለ። መጽሐፍ ቅዱስ መጀመሪያ ራሱ በመንፈስ ነው መረዳ የምችለው። ፊደል ይገላል ይላል መጽሐፍ ቅዱስ ላይ ነው እንጂ ይሄ ተባለ ዳይሬክት ፍቺ ያመጣ እንትን ማድረግ አልችልም። የመጀመሪያው ነገር ማለት ነው። ጥሩ ስጦታ። ለምንድን ነው ወደ ገስት የገባኸው? ምን ልታደርግ ነው? መንፈሳት ልክልንም ነበር ወጣ ይሻላል እኮ። በመንፈስ ነው የምትሉ ሰዎች መንፈስ ላኩልን። እናንተ አትምጡ፣ ምንም አሰሩም እዚህ። ምን ጀመርክ እንዴ? እኔ ታውቃለህ፣ ብዙ ጊዜ ኦጂዎች ጋር ያየሁት ነገር ምንድን ነው፣ በቃ አንተን የሆነ ቪክቲም ለመሆን ነው የሚሞክሩት፣ ምንም ባላደረግከው ማለት ነው። እሱም እየሰራ ያለው ያን ነው። በመንፈስ አላለም እንዴና መንፈሱን አይልክም እንዴ? እሱ ምን ይሰራል እዚህ? ሼር ያደርጋል። እጅ ጫንላት እጅ ሚጭ ነው። በዚህ አሳልፎ ነው የሆነ ቀን ማለት ነው። በጣም የተናደድኩት ልንገርህና ቃል ስጋ ሆነ ማለት ምን ማለት ነው ብዬ ከኦጄ ጋር እያወራሁ እኮ ነው። ሆነ ነዋ ይለኛል እኮ። ሆነ ሆነን እስኪ ዲፋይን አድርግልኝ። ሆነ ነዋ ከተጻፈው ውጭ አላወራህም ይላል። እና ምን ሊያደርጉ ነው ሊያወሩ የሚመጡት? ምንም እኮ አይሰሩ። ይሄ ደግሞ የባሰ ነው። ባይዘው ዲስሪስፔክት አላለኝም እንዴ? ሉቃስ ነው ዲስሪስፔክት ያደረገው ከሆነ እኔ ምን አደረገ? አስደንግጠዋል። አሁን የምር መንፈሱን ላክልህ ስትለው ደንግጠዋል። በጣም ይከባድ። እንዲያውም የሆነ አላ በጣም የተናገርኩት እንዳይመስለው ብዬ ነው እንጂ ብዙ ሜም ነበር ለሱ የሚሆን የተሰበሰበ። ግን አረ ከሜም በላይ ነው። ያንተ ራሱ ሜም ይሆናል አሁን። እሺ ወልድ ግን ሲያወራ የነበረው ምንም የሌለ ትምህርት ነው። በነገራችን ላይ ሰምተው ታውቃለህ? ረያኔን አረ ነንሴንስ ጀምሯል። ማን ነው ስለው ያው ያለኝ ከዛ ምንነት ነው ማንነት ነው ምንነት ነው ማንነት ነው አለው። ምንነት ነው አለኝ። ማን ነው ሲባል ምንነትን ለመጠየቅ ነው ማንነት ነው አለ። ከዛ ሌላ ነገር ውስጥ ይገባል። አይ አዎ እንትን እኮ ነው ሴንስ እንዲሰጥ ለማድረግ ነው ይሆናላ። መለኮት ባይዘው የራሱን ችሎ እኮ ህልውና ካለው ልክ እንደ ቅድም እንዳልነው ማለት ነው። አይ ቲንክ እርኩስ መንፈስ ሲባል ይህም ደግሞ መጥፎ ነገር ሊመስላቸው ይችላል። ብቻ በሌላ መንፈስ የሆነ መንፈስ ከአንድ ሰው ላይ አድሮ እንደሚያወራው እንደዛ ራሱን ችሎ ማንነት ካለው እኮ በቃ ስላሴ እኮ ያው ስላሴ የሚለው ስያሜው ይቀርና ግን ሎጂካል ይሆናል። ከሎጂክ ጋር የሚያጣለው ነገር አይኖርም። ምንድነው የአንድ መንፈስ አለ በሶስት አካል እየተዘዋወረ ይሰራል ነው በቃ። ይሄ እኮ ምንም ኢሎጂካል ምናምን የሚያስብል ነገርም አይሆንም። ደግሞ በጣም ፒስ ነው የሚሆነው፣ አሪፍ ነው የሚሆነው እንደዛ ከሆነ እንደሱ ሀሳብ ከሆነ ግን የለም ነው ፕሪናይስን ያሉት እኮ እንደዛ እንትን ነው አይደል እንደሚያምኑት። አብ ከሁሉም በላይ ነው፣ እንደዛ አብ ከሁሉም በላይ ነው። ልክ አሁን ይሄ የእነሱ ሎጂክ ምን መሰለህ? አሁን የዚህ ያሉት አዶን ነው ማንነት የለውም፣ ግን አንዱ ሶስቱም ላይ ተከፋፍሏል። ሼር ነው ሼር ወደሮች ናቸው ሲሶ ማለት ነው። ሲሶ ተከፋፍሏል። አንድ ሶስተኛ ግን ማን ነው ተብሎ የሚጠየቅ ነው። እሱ ራሱ ማንነት አለው። ማንነቱ ያህዌ ነው። ምንነቱ መለኮት ነው። ግን አራተኛ አካል አይደለም። እኔ የምለው ግን እኔ አሁን አእምሮ እንትን እያለብኝ ነው ታውቃለህ። ይሄ ስጦታ ምን ሊያደርግ ነው የገባ?
እኔ ላይ በጣም እንትን አንዴ አቋርጠን እኮ ነው ከልጁ ጋር አቋረጠን። ቢያንስ ልጁ ደብሮት ተናዶ ነው አይጣ። አሁን እኮ እያሰብኩት ነበርና ሳስበው ምንም እንትን ያለው ነገር የለም። ተመችታችሁኝ ምናምን ላወራ አለ። ከዛ ሳወራ ዲስሪስፔክት አለ። ምን አስበው አንተ ነው ፈልገው ነው እንትን ነው ጴንጤውን ስላሴውን ለማሸማቀቅ ፈልገው ነው ጴንጤው እኮ እንደዛ ነው እነሱ። እኔ እኮ ባይዘው ማለት ነው እኔ ስላሴያዊ እኮ በጣም ይሻላል። ከስላሴያዊ ደግሞ ዩኒታሪያን ይሻላል እንጂ የይሖዋ ምስክር ኦጄ የሚባሉት እኮ አረ በፈጣሪ እነሱ እኮ በጣም የባሰ እኮ ለተቃውሞ ብቻ ነው እንጂ ለትምህርት ደስ አይልም። አረ ጭራሽ ለተቃውሞ ጸዴ ናቸው። ለመቃወምማ ማን ይችላቸው? ያው ልጁን ለማሻቀብ ሳይወር መንፈሱን ይልክላል። ጠብቅ እስኪ ገለጥልኝ። ሆትስፖት አብርተህ ትጥቶ አረ ተው። እሺ ያውራል ትላለህ። ኮኔክት አድርግ። ዩዘር አለ ዩዘር እሺ ነው አርቀህ እንዴ ዩዘር አለ ሙስሊም ነው መሰለኝ። ቁርአን እየተሰማኝ ነበር ካንተ ከሆነ እሺ። ሀዩ ነኝ አለሽ ሀዩ ነኝ። እሺ አልহামዱሊላህ አለ አህመድ አልহামዱሊላህ አልኩ። ይሄ ሰው የመንፈሱን ላከው እንዴ ላከው እንዴ? እንደነሱ አይነት ንባብ እኮ ጀመርኩ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው አልহামዱሊላህ። እንዴት ናችሁ? አለን አልহামዱሊላህ። ማሻአላህ። አይ ከረመዳን እንኳን እንተዋወቃለን። ከናንተ ጋር ዛሬ መተዋወቄ ነው እንግዲህ። መርሃባ። እሺ ንጽጽር አንዋር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በኦሮምኛ በኩል እዛ ንጽጽር አንድ ላይ ነው የምንሰራውና የሚሰራ ልጅ ነው፣ ጎበዝ ልጅ ነው። ማሻአላህ አላህ ይጨምርለት። ኦሮምኛ ላይ በጣም ብዙ ሰዎች አሉ እያየን ነው። ያው በቋንቋው ባይገባንም ግን ስናልፍ ምናምን ስናይ ኧረ በጣም ብዙ ኦዲየንስ አለ እዛ። ሰው ብዙ ነው። ስምረት አለሽ? ስምረት ለሙስሊም ጥያቄ ያላችሁ ሪኩዌስት ላኩሽ። ጥያቄ ምንድነው? ተቀንሰው የወጡ ወንጌላቶች አሉ አይደለ? እነ ፊልጵስዩስ ማርያም እንደዚህ ምናምን የተባሉ ወንጌሎች። እሺ ፊልጵስዩስ እሱን አላውቅም። እሺ መግደላዊት ማርያም ምናምን የሆነ ነገር አለች። ዘ ጎስፔል ኦፍ ፊሊፕ የሚል መጽሐፍ አለ። ተቀንሶ የወጣ እንደ ወንጌል ነው። እሺ እና እኔ አነበብኩትና ይሄን ነገር ደግሜ ላነበው ስል አፌን ያዘኝ። እኔ የማነበው ግራ ገባኝ። ተቀንሶ የወጣ ምን የከንፈር ለከንፈር መሳሳም ምናምን ነው ከመግደላዊት ማርያም ጋር ምናምን የሚለው ነው። እዚህ ጋር ተሳሳም ይላል። የድሮ ሰላምታ እኮ እንደዛ ነው የነበረው። ፍቅረኛ ነበር ኢየሱስ እኮ እንደዛ ምናምን ይላሉ። ግን ይሄ ኢትዮጵያ ውስጥ አሁን የሚጠቀመው ስለሌለ ዝም ብሎ እንደ ታሪክ ልትይዘው ትችላለህ። እንዲህ ተብሎም ተወርቷል የሚል እንጂ ያን ያክል አይደለም። ግን ከምንም ነገር በላይ አሁን ጎስፔል ኦፍ ፊሊፕ ነው ያልኩት የተጻፈበትን ምናምን ጊዜ ምናምን እሱን በደንብ ቼክ አድርገው። እሺ የቅርብ ሊሆኑ ይችላሉ። አንዳንድ ጊዜ እንደዛ አይነት ነገርም አለና ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኔትወርክ ግን ሰላም አለይኩም ዝቅ ያለ ነው እኮ። ወአለይኩም ሰላም አይሰማም እንዴ? ወበረካቱ። የኛ ድምጽ ነው የማይሰማህ መሰለኝ። አይሰማህም? ኢነላህ ማዕና ይሰማኛል።
እሺ ያንተ ኔትወርክ አስቸጋሪ ነው። ቀይ በርቷል። እሺ ትንሽ አካባቢው ላይ ኔትወርክ ያስቸግራል። ለዛ ነው። ዮሐንስ ነብይ ነው ወይስ ተራ ጸሐፊ ነው? እነሱ ነብይ ነው ምናምን የሚሉትም አሉ። መጽሐፍ ቅዱስ ውስጥ ብዙ ዮሐንስ ነው ያለው። አንደኛው መጥምቁ ዮሐንስ ነው። እሱ ነብይ ነው። ነቢያት እስከ ዮሐንስ ነበሩ ተብሎ ዮሐንስም ያው ኤልያስ የነበረው ማለት ነው በኋላ ላይ ዮሐንስ። ሁለተኛው ደግሞ ሐዋርያው ዮሐንስ አለ። ሌላው የሐዋርያት ስራ ላይም ሁለት ዮሐንሶችን ያሳያል። አይ ቲንክ ሁለት ዮሐንሶች መሰለኝ፣ አንዱ የታሰረና አንዱ ያልታሰረ ምናምን እንደዚህ ይገልጻቸዋልና ዮሐንስ እንደ መጽሐፍ ቅዱስ ብዙ ናቸው። 6 ዮሐንሶች አሉ እያለ ነው አሚር። መጽሐፍ ባይብልን የጻፈው ግን እነሱ የሚያምኑት ሐዋርያው እነዛ ነብይ ናቸው ነው አይደለም። አንድ ብቻ ነው ዮሐንስ ነብይ ያለ፣ ሌሎቹ ነብይ አይደሉም። ምናልባት ሐዋርያት ስራ ላይ ነብይ ዮሐንስ የሚባል ካለ አላውቅም፣ እኔ ትዝ አይለኝም። ግን ዮሐንስ መጥምቁ ዮሐንስ ግን እሱ ነብይ ነው። እሱ አንድ ዮሐንስ ነው። እኔ የማውቀው አንድ ነብይ እንዳለ ነው። አይ ዮሐንስ እኮ አይደለም፣ ብሉይ ኪዳን ላይ እኮ ይቀየራል። ዮሐንስ የሚለው ስም ዮሐናን ምናምን ለዛ ነው አይ ቲንክ ሶ። አዎ ግን ሐዋርያት ስራ ላይ 2 ዮሐንስ አይቻለሁ እና 2 መሆኑን በደንብ ሐዋርያት ስራ መሰለኝ ሐዋርያው ነው አንደኛው፣ ሁለተኛው ደግሞ አንድ የታሰረ ምናምን መሆኑን ይገልጽና አንደኛ ከጳውሎስ ጋር ምናምን የተጣሉት ነው ዮሐንስ ጳውሎስ ጋር ይሆናል። ዮሐንስ እንትን ሐዋርያት ስራ ምዕራፍ 4 ላይ 3 መጨረሻውና 4 ላይ 3 መጨረሻው ላይ ታሰረ ብሎ ይጨርስልና 4 ላይ ደግሞ ሌላኛው ዮሐንስ ከፈራጆቹ ጋር መጣ ይልሃል ምናምን ነገር 4 መጀመሪያ እንደዛ ነገር። እኔ ራሱ የሆነ ሰው ጠይቆኝ አንተ ነህ የምታበግነኝ የሆነ ሰው ጠይቆኝ ነው እኔ ጠይቄ እዚህ አንድ ካቡኪ ጋር አይተነዋል መሰለኝ እዚህ። አዎ እኮ በዛ ነው ያወቅኩት እንጂ እኔ አላውቀውም። እኔ ባይብል ካነበብኩ 8 ዓመት ያለፈኝ ሰውዬ እንደው ምን አድርግ እንደምትሉኝ ስለ ባይብል እያመጣችሁ እየጠየቃችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከኢየሩሳሌም ውጭ ይጠፋ ዘንድ አይገባውምና ዛሬና ነገ ከነገ በስቲያም ልሄድ ያስፈልገኛል ይላል። ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደዱ፣ እናንተም አልወደዳችሁም ይላል። ረያን ቀጥል። ኧረ እኔ አላውቀውም በቃ ምን ይሰራላችኋል? እሱ አይ ቲንክ ትኩረት ማድረግ የፈለገው ከኢየሩሳሌም ውጭ ይጠፋ ዘንድ አይገባውም እና የሚለው ሀሳብ መሰለኝ። ለእኔም ጥያቄ ነው፣ አብረን እንጠይቃለን። ማነው ጎልጎታ ከኢየሩሳሌም ውጭ ነው፣ ኢየሱስ አልተሰቀለም። እሺ ሙዓዝ ኢብኑ ጀበል ሙዓዝ ኢብኑ ጀበል ሙዓዝ ኢብኑ ጀበል ሙዓዝ ኢብኑ ጀበል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞች? አልሐምዱሊላህ ሰላም ነው። አልሐምዱሊላህ። እሺ እኔ መጽሐፍ ቅዱስ ላይ ያሉት አሁን እነዚህ መጽሐፎችን የጻፉት ሰዎች ስም ብቻ ነው? የአባት ስም የላችሁም እንዴ? እየታምጥተው ይንገሩ የአባት ስማቸውን። እኔ የሆነ ሰዓት ጥያቄ አድርጌው ነበረ። ፈትዋ ጥያቄ አናስተናግድም። ለምሳሌ ዮሐንስ ወንጌል 4 ወንጌላቶች ማን የጻፋቸው የአባታቸው ስም ማን ነው እና የህይወት ታሪካቸውን ምናምን ብዬ ነበረ።
ማግኘት አልቻልኩም። ጳውሎስ ራሱ ግን ስም የአባቱ ስም ታውቀዋለህ? ጳውሎስ ሳውል ስለምን ታሳድደኛለህ የሚለው ነው የአባቱ ስም። የሆነ ነገር ላከልህ በውስጥ በቴሌግራም ቆይ ታየዋለህ። ኢልሙ ሪጃል እኮ የለም እነሱ አሁን እኛ ጋር የሐዲስ ዘጋቢዎች ኢልሙ ሪጃል አለ። ኢልሙ ሪጃል እንደውም ሰሞኑን ሊቢያኖ ጋር እንደዚህ ተጠይቁ እንዴት ነው የሆነ ሰው ፋብሪኮትስ ቢሆን ምናምን የሚል ጥያቄ የሆነ አረብ ክርስቲያን ነገር ወይም ኤቲስት እንደዛ ነገር ጠይቆት ነበርና እዛ እንደ ምሳሌ ያስቀመጠው የጨረቃ መሰንጠቅን ዘገባ ነው። እና በጣም ነው የሚገርመው ማለት ነው የዛ መሰንጠቅ በተለያዩ ዘጋቢዎች ማለት ሙሉ ኢስናዱ አላ ሙሉ ሰዎቹ የተለያዩ ሰዎች በሆኑ በ5 ነው 4 6 እና እንደዛ በዛ አይነት ሁኔታ ተዘግቧልና መጨረሻ ላይ ልደርስበት የምችለው ነገር ምንድነው ሰሃቦች ሰብሰብ ብለው ይሄንን ነገር ፈጥረውታል ወደሚል ሐሳብ ነው። በቃ በጣም ከጠመምክ ማለት ነው እንጂ ከዛ የተለየ ማምጣት የምችለው ነገር የለም። ግን በጣም ከጠመምክ በቃ ሰብሰብ ብለው እንደዚህ ክሬት አደረጉት አይዲያውን ምናምን ነው መጥተህ ምን ፈልገውበት ይተሙት እንደዚህ ልጁ ራሱ እኮ ሄደና ይሄስ ምናምን ሲል አይ ከዚህ በኋላ እንኳን ኮንስፓይሬሲ ቲዮሪ ነው የሚሆነው አለ። ዝም ብሎ ነገራቶችን መገጣጠም ነው የሚሆነው። ምንም ትርጉም አልባ ነው የሚሆነው። ገባ አክቹአሊ እኔም እንዲያስባለሁ ከመሬን እኮ አንዳንዴ ቢሆንስ ምን አስቡ ነው ምን ፈልገው እኮ እነዚህ ሁሉ ሰው አሰብ ስታስበው ከባድ እኮ ነው። ባይዘው አስበዋል ህይወታቸውን ሁሉ የሚሰጡለት ነገር በቃ ሁሉም የፈበረኩት ነው። በዚህ ደረጃ ሲናበቡ ማለት ነው። አስበው በዚህ ደረጃ ተናበው ክሬት አድርገው ነብዩ መሐመድ ሙሉ አረብ ሀገሩን ሲሸውድ እኮ አንተ እኮ ባይዘው ብዙ ልሸውድ ትችላለህ። እኔ ከነቢያችን ሰለላሁ ዐለይሂ ወሰለም ታሪክ የሚገርመኝ ነገር ምን እንደሆነ ታውቃለህ? ምንም ይሁን ምንም አብሮ አደግህ የሆነን ሰው አትሸውደውም። ያውቃል፣ በቃ ያውቃል። እሱ ምንም እንትን አትለው። አሁን ሌላ ሰው ከውጭ ምናምን ነብይ ከገዛ ሀገሩ ከገዛ ወገኖቹ በቀር ሳይከበር አይቀር ምናምን እንደሚለው የገዛ ወገኖቹ ከሆነ ሐሳቢ ከሆነ ስር መሰረቱ ምናምን እንደዚህ ስለሚያውቁ ሊንቁት ይችላሉ። አብሮ አደጋቸው የሆነው አቡበክር እኮ እንትን ኢስራ ወል ሚዕራጅ ደርሶ መጣዋል ብለው ያወሩ ነው ነብያችን ሰለላሁ ዐለይሂ ወሰለም ተብሎ ሲነገረው ቀጥታ ከሳቸው ራሱ እኮ አይደለም ይሰማ። አይ እኔ አልሰማውም ማለት ግን ብለውት ከሆነ እውነታቸው ነው። በቃ አይዋሹ። አስቡ ሙሉ አብሮ እንትን የሚል ሰው ማለት ነው። ሌላው ደግሞ ቁረይሾችን እነዛ ጣዖታውያን ራሱ ብታይ ይከራከራሉ እኮ ማለት በምን እንጣላቸው ብለው ይከራከራሉ። ግን ውሸታም ነው እንበል ምናምን ይሉና አይ ደግሞ ውሸት አይተንበት አናቅም አንታመንም ይላሉ። ገባ አንታመንም ውሸት አናቅባቸው ምን አንታመንም። መጨረሻ ላይ ጆሮአችሁን በጥጥ ድፈኑ ምናምን ቃላቱ የድግምት ናቸው ምናምን ወደሚለው ነው ውሳኔ የገቡት። ከዛ ደፈኑ። እሱም አልቀረም። በዛ አመታዊ በዓል ሰዓት ለብዙ ሰዎች መልእክቱ ተዳረሰ ምናምን። ስለዚህ አስበው እየሞተ አንድ ሰው ላይክ ዋሻ ውስጥ ምናምን ሆኖ እግሩም በእባብ እየተነደፈ ምናምን ነገር መርዙ ሊገለው እንትን እያለ የሆነ አብሮ አደግ ጓደኛዬን እቀሰቅሰዋለሁ ብለህ እንዴ አንተ ተነስና ስንጠፋ አይገድም ምን የሚል ነገር እዛ መምህር ስንጠፋ አይገድም ምን የሚል ነገር ታለ። ከዚህ ግን ከእንቅልፉ እንዳልቀሰቅስ እኔ ልሙት አይነት ነገር ሆነ። አሊ ረዲየላሁ አንሁ እንደሚሞት ያወቀ ከሳቸው መኝታ መተኛቱ እኮ እንደሚያስገድለው ያውቃል። የሆነ ጎሳዎችን ሰብስበው ምን አይነት ውሳኔ ወሰኑ? በቃ ይሄ ኸዝረጅ ምናምን ቁረይሽ ምናምን የሚባል ጎሳ አለና እገሌ ከገደለው አሉ የነዚህ ጎሳ ገደለው ብለው ጦርነት ያወጁብናል፣ ጦርነት ይነሳብናል። ስለዚህ በዚህ ምክንያት ወጣቶችን ሰበሰቡና ከሁሉም ጎሳ 9 አባላቶች ሰብስበው ወጡና ለነሱ ሰይፍ ሰጠው እኩል አሳርፋችሁ እኩል ግደሉት አሏቸው ነብያችን ሰለላሁ ዐለይሂ ወሰለም ማለት ነው። እና ለሊት ሊገሏቸው ሲመጡ ራእይ ደረሳቸው። ምንድነው ሊገሏቸው እንደሚመጡና ማለፍ መውጣት እንዳለባቸው ሲነገራቸው አልይን ነው በእኔ ቦታ ተኛ ምናምን ያሉት። ለምን ሊገሉኝ እየመጡ ነው እና በእኔ ቦታ ተኛ እኔን እንዳያገኙኝ የሆነ አንተ ምንም አያረጉም። አስበው ገና ወጣት 20 ምናምን ላይ ያለ ሰው
አምኖ ይህን ቃል አምኖ በእሳቸው ቦታ መተኛቱ ማለት ነው። እና ነገራቶችን ስታያቸው እኔ ከምንም ነገር አንጻር ማንም ባልደረባ እንደዚህ አይነት ውሳኔዎች ውስጥ አይገባም ነው። ከዛ በጣም የሚገርመው ነገር ምንድነው እሱ በህይወት ዘመኑ ሲናገር በቃ እንደዛ ሰላም ያለው እንቅልፍ እንደዛች ቀን ተኝቼ አላቅም ነው የሚል በብዛትና እኔ ያስገርመኛል እነሱ ያሉት ነገር። ሌላው እንትና ደግሞ አለ ማን ነው የሚባለው የኪስራን አምባር የተሰጠው ማን ነበረ? ሊገላቸው መጥቶ ምናምን እንደውም ትንቢት ላይ አይደለም ትንቢት ፋይሌ ላይ እኮ እዚህ ጋር አገኘዋለሁ። ትንቢት ላይ አስቀምጨዋለሁ። አዎ ሱራቃ ነው። ሱራቃ ኢብኑ ማሊክ ሱራቃ አሁን 200 ቀያይ ግመል እሸልማለሁ ምናምን ብሎ አነሳ እንትና እና አቡ ሱፊያን ማለት ነው። የሹማምንቶቹ ምንድነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በህይወት ይዞ የመጣ ወይም ገድሎ ያመጣ ይሄ ከዚህ ሌሊት ጉዞ በኋላ ማለት ነውና 200 ቀያይ ግመሎችን እሸልማለሁ ነው። ቀያይ ግመሎች ደግሞ በጣም ውድ ናቸው። እነዛ ቀያይ ግመል የሚባሉት በጣም አሁን ኖርማሉ ግመል ራሱ ከኢትዮጵያ ውስጥ ስንት ነው ያየሁት? 300 ምናምን ሺህ ነው እንደዛ ነገር ነው ያየሁት። በጣም ነው የገረመኝ። ይሄን ያክል ራሱ ውድ አይመስለኝም ነበር። እና እነዚህ ቀያይ ግመሎችን እሸልማለሁ ተብሎ ሁሉም ሰው ሳያገኟቸው ሲቀሩ አቡበክር ጋር እየሄዱ አቡበክር ያው ዞር ዞር እያለ ቼክ ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም መንገዳቸውን ብቻ ነው የሚሄዱት። እና ሱራቃ ኢብኑ ማሊክ ደረሰባቸው ከነፈረሱ ምናምናም ደረሰባቸው። ሱራቃ ኢብኑ ማሊክ ጣዖታዊ ነው ምናምን፣ ግን በሚከተላቸው ሰዓት አንዳንድ ምልክቶችን አይቷል። ላይክ እሳቸው ጋር ሲደርስ የፈረሱን አሸዋው እግሩን ይውጠዋል ምናምን። ባይዘዌ በረሃ ነው ፈረሱ በአሸዋው እግሩ መዋጡ ምናምን ነገር አንዳንድ ጊዜ ሊያጋጥም የሚችል ነገር ነው። በረሃም ስለሆነ አሸዋ ብቻ ስለሆነ ማለት ነው። ያን ምልክት አይቶ ነበር እና ልክ ከሳቸው ጋር ሲደርስ ምንም እኮ እንትን አላሉትም። ትንቢት ነው የነገሩት። ምንድነው በቃ ትቷቸው ከሄደ ወደፊት የኪስራ የፐርሺያ ነው የምትባለው መሰለኝ አሁን ላይ ኪስራ የኪስራን ንጉስ አምባር በእጅህ ይሆናል ነው። እኔ እሰጥሃለሁ ምናምን እኮ አይደለም፣ በቃ በእጅህ ይሆናል። ይህ ትንቢት ነው ነው። እና እሱ ሰውዬ ጻፉልኝ ነው ያላቸው አይደል? ትንቢቱን ምናምን እንደዚህ እንትኑን በኋላ ላይ እንዳይክዱኝ ሌሎች ሰዎች አምኖ ማለት ነው። አስቡት። እና ምን ያክል እውነተኛ እንደሆኑ ማለት ነው። በእጅ ከተጨበጠ ወይም እጅ ላይ ካለ 200 ቀያይ ግመል የሀብታም ንብረት እጅ ላይ ካለ ንብረት እሱ ምን አመነ? የወደፊት የኪስራ ንጉስ አምባር እጅህ ላይ ይገባል የሚለውን ነገር አመነ። አስቡት። እኔ ወላሂ አንዳንድ ጊዜ ታሪኩን ሳነቡ በጣም ነው የምገረመው ማለት ነው። ከዛ ሳያጋልጥ ቀረ፣ ተመለሰ። በሱ መስመር ሲመጡ የነበሩትን ሰዎች መንገድ አስቀየሳቸው። አይ በዚህ በኩል የለም በሌላ ሂዱ ምናምን ብሎ ይህ ሰው እንግዲህ ከጊዜያት በኋላ ነው ሰለመ። ያኔ ራሱ እንትን አላለም ነበር፣ ሰለመ ምናምን። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ሞቱ። አስቡት። የኪስራን ንጉስ አምባር ይቅርና ኪስራ ሀገር ራሱ አትታሰብም እኮ በዛ ሰዓት። ፐርሺያ እኮ አሁን እንዳለችው ራሽያና አሜሪካ ማለት እኮ ነው። ሮምና ፐርሺያ በጊዜው የነበረው ማለት ነው። በጣም ሀያላን ሀገር የሚባሉ ናቸው። እነሱ ደግሞ አረብ ሀገር ላይ ያሉ በድህነት ያሉ ሀብት ድሎት የሌላቸው ምናምን። አስቡት ደግሞ ይህን ቃል የገባላችሁ ሰው ሸሽቶ ከመካ ወደ መዲና እየሄደ ያለ ሰው መሆኑን ስታውቁ፣ ንብረት የለውም ሸሽቶ የሚሄድ ነው። በቃ ሊገድሉት የሚያሳድዱት ሰዎች አሉ። እነዛ ባለ ሀብቶች ናቸው። እሱ ንብረቱን ጥሎ ምናምን ሸሽቶ ወደ መዲና ወደ ስደት